ቦምብ ጣይ ጄቶች፣ ተዋጊ አውሮፕላኖች፣ ነዳጅ የሚቀዱ በራሪዎች፣ ከአደጋ ማስመለጥ ስራቸው የሆነ ጄቶች እንዲሁም ድሮኖች በአጠቃላይ 155 አውሮፕላኖች አሰሳ ላይ ናቸው። በጥልቅ በረሃ ውስጥ አንዲትን የአሸዋ ቅንጣት እንደመፈለግ የሚቆጠር ኃላፊነት የተሰጣቸው 155 አውሮፕላኖች ጨለማና ጠላት ሳይበግራቸው እየፈጠኑ ነው። አሰሳው አንድ ሰው ፈልጎ ለማግኘት ብቻ አይደለም። አንድን ነፍስ ስለመታደግ ብቻም አይደለም። አንድን ኮሎኔል ለማዳንም ብቻ አይደለም። በዚያ አንድ ወታደር ሳይሆን የአንዲት ትልቅ አገር ክብር ወድቋል። በኢራን ምድር የወደቀው ወታደር 2.1 ሚሊዮን አባላት ላሉት የአሜሪካ ጦር ቁጥሩ አንድ ነው። ቁም ነገሩ ግን በቁጥር አይለካም። በዚያ ተመቶ የወደቀው ነፍስ የአሜሪካ ክብርና ዝና ነውና እሱን መታደግ ግድ ሆኗል። እናም ሳይቀደሙ መቅደም፣ የጓዳቸውን ሕይወት ለመታደግ መፍጠን የሚገባቸውን ኮማንዶች ያሳፈሩት አውሮፕላኖች በጠላቶቻቸው ቀጣና ዝቅ ብለው በረሩ። መሳካትን ብቻ ግቡ ያደረገውን የኖፌል ሚሽን ዘመቻ ለመፈጸም በደቡባዊ የኢራን ሰማይ ላይ ፈጠኑ። ወዲህ ደግሞ ሌላ አስጨናቂ ነገር ተሰማ። እነሱ ሰማይ ላይ ያሉ የኢራን መንግስት ተመቶ የወደቀውን ወታደር ይዞ ለሚያቀርብ ሁሉ $60,000 ጉርሻ እሰጣለሁ ብሎ አወጀ። ይህንን ተከትሎም በአካባቢው የሚኖሩት አርብቶ አደሮች ጠመንጃቸውን እንዳነገቱ የወታደር ወድቆበታል ወደ ተባለው ቦታ ፈጠኑ። የኢራን አብዮታዊ ሰራዊት ወደ አካባቢው በሚበሩት የአሜሪካ አውሮፕላኖች ላይ አከታትሎ እየተኮሰ ነው። እናም 155 ወታደራዊ በረራዎች ተልዕኳቸው ይሳካ ዘንድ መፍጠን አለባቸው። ሩጫው ከእያንዳንዷ ሰከንድ ጋር ነው። ጓዳቸው በአርብቶ አደሮች እጅ ሳይወድቅ በኢራን መንግስት መዳፍ ገብቶ መዘባበቻም ሳያደርጋቸው በፊት መድረስን ግድ የሚል እያንዳንዷ ሰከንድ ትልቅ ዋጋ እንዳላት የሚያስታውስ ዘመቻ፣ ሬስ አጌንስት ታይም የሚል ስም የወጣለትን ዘመቻ ለመከወን እየተረባረቡ ናቸው። ደቂቃዎችን መቅደም፣ ሴኮንዶችን ተሽቀዳድሞ መፈጸም፣ ከሰዓት ጋር መሮጥና ማሸነፍ፣ ከዚያም ድል ማድረግ። መሬት ላይ የወደቀ ወታደርን በአውሮፕላን ፈልጎ ያለበትንም ቦታ ለይቶ መሬት ላይ ወርዶ ከተራሮች ግርጌ ከተራሮች እግር ስር እንደገና እሱን ይዞ መውጣት። ውድ የኢትዮ ፎረም ቤተሰቦች፣ ይህ ለአንድ ወታደር የሚደረግ ርብርብ ለአንድ የአሜሪካን መከላከያ ሚኒስቴር ዩኒፎርም ላጠለቀ ወታደር የሚደረግ ዘመቻ የተማረኩ 16,000 ወታደሮችን የኃይሌ ገብረስላሴ የታላቁ ሩጫ ፎቶሾፕ ናቸው ብለው የሚክዱ ባጫ ደበሌዎችን አእምሯችን ቢያስታውስብን እንለፈው። በየጫካው በየጎዳናው የሚመረኩ ኮሎኔሎቻቸውን ለማዳንና መልሶ ለማግኘት ጥረት አድርገው የሚያውቁ አብይ አህመዶች ትዝ ቢሉን ለመርሳት እንሞክር። ይህንን የአሜሪካ ኮማንዶችን ገድል ስንሰማ አንድን ወታደር መታደግ፣ የአንድን ኦፊሰር ነፍስ ከጠላት እጅ ሳይገባ መከላከል ስናስብ ለሰራዊት የሚሰጠው ሞራልና ክብር ግድ የማይላቸው ኦህዴዶችና በርስ በርስ እልቂት ያዋረዱት ጦር ሰራዊታቸው ሊታወሰን ቢከጅል ማነጻጸሩን እንትወው። ይህ የአገር ፍቅርና የሰው ክብር ተዳምረው ያዋለዱት እንጂ የምርኮኞች መንፈስ ከፊት ያስቀመጠው ኦህዴዳዊነት አይደለምና ወደ አስደናቂው ሬስ አጌንስት ታይም ኦፕሬሽን እንግባ። በዚያ አንድ ቆስሎ የሚያጣጥር ደግሞም የአርብቶ አደር ሚሊሻና የመንግስት ጦር ወደ እርሱ እየመጣበት ያለ፣ ወዲህ ደግሞ በ155 አውሮፕላኖች በሚበሩ የአገሩ ልጆች እየተፈለገ ያለ፣ አገሩ ያከበረችው ጓዶቹ ሊሞቱለት የቆረጡ አንድ ኮሎኔል በአንድ ተራራማ ቦታ እየደማ እናገኘዋለን። ኦፕሬሽን ሬስ አጌንስት ታይም፣ ጊዜን ቀድሞ መገኘት፣ ጊዜን ሮጦ ማሸነፍ። ባሳለፍነው ሐሙስ ለአርብ አጥቢያ የኢራን ሌሊት እየነጋ ነበር። የአሜሪካ ምሽት ደግሞ ገና እየጀመረው። በዋሽንግተን ሰዓት ማታ ምሽት 10 ሰዓት ከ10 ደቂቃ በሆነ ጊዜ የቴህራን ሰዓት ከሌሊት 10 ሰዓት ከ40 ያመለክት ነበር። አሜሪካ በኢራን ላይ የምታካሄደውን ድብደባ ቀጥላለችና F-15 የተሰኘውን ተዋጊ ጄት ከሌሎች መሰሎቹ ጋር ወደ ጦር ቀጣናው ተልኮ ወስዶ እንዲገባ አድርጋለች። አውሮፕላኑ ዱድ 44 የተሰኘ የበረራ ኮድ ተሰጥቶታል። 2 ሰዎችንም ይዟል። አንዱ ራሱ አብራሪው ሲሆን ሁለተኛው ደግሞ ዊፐን ሲስተምስ ኦፊሰር የተባለው ኃላፊነት ያለበት የቦምብና የሚሳኤል ቁጥጥር በማድረግ ኢላማዎችን መለየት፣ ቦምቦችን መምራትና ሚሳኤሎችን መተኮስ ስራው ያደረገ፣ የጠላትን እንቅስቃሴ በራዳር መከታተልና አውሮፕላኑ እንዳይመታ
እየመታ የመከላከያ ዘዴዎችን መቆጣጠር ኃላፊነቱ የሆነ ከሌሎች አውሮፕላኖች ጋር ያለውን ግንኙነትም የሚያስተናብር በወታደራዊ ቋንቋ ባክሲተር የሚባለው ከፓይለቱ ጀርባ ተቀምጧል። እናም ሁለቱ ወታደሮች በአንድ የውጊያ ጄት ውስጥ ሆነው በአለታማ ተራሮች በተሞላው የደቡብ ምዕራብ ኢራን ሰማይ ላይ ደረሱ። በዚያ ከ9 ወራት በፊት የአሜሪካ ወታደሮች የደበደቡት የኢስፋሃን የኒውክለር ጣቢያ አለ። የአካባቢው ሰማይ ለአሜሪካ ወታደሮች እንግዳ አልነበረም። ሆኖም በኮድ ስሙ ዱድ 44 አልፋ በተሰኘው የኤፍ-15 ጄት ውስጥ ለሚበሩት ወታደሮች የማይፈለግ ነገር ገጠማቸው። አውሮፕላናቸው በጠላቶቻቸው ተመታ፣ እንዳይተርፍ ሆኖ ተመታ። ከኋላው የተቀመጠው ዊፐን ሲስተምስ ኦፊሰርም ቆሰለ። ፓይለቱ የተመታውን አውሮፕላን ፍጥነት ጨመረበትና በፓራሹት አፈትልኮ ወጣ። ከኋላ የተቀመጠው ደግሞ የቆሰለው ባልደረባው ከአፍታ ቆይታ በኋላ ተመሳሳዩን አደረገ። አውሮፕላኑ በሌላ ቦታ ሲከሰከስ ወታደሮቹም በተለያዩ ቦታዎች ላይ ወረዱ። ዜናው ዋይት ሃውስን አስጨነቀ፣ አስደነገጠም። ለቴህራን ደግሞ ደስታ ሆነ። የኢራን ቴሌቪዥንም ተናገረ። ጀግናው አብዮታዊ ሰራዊታችን የጠላት አውሮፕላንን መትቶ ጥሎታል። ፓይለቱም በፓራሹት ወርዷል። በደቡብ ምዕራብ ክልል ውስጥ የምትገኙ ዜጎቻችን ይህንን የጠላት አገር ወታደር ተከታተሉት፣ ፈልጉት። ከነነፍሱ ይዞ ለሚሰጠን ሰውም መንግስታችን $60,000 ጉርሻ አዘጋጅቷል አለና የወደቀውን አውሮፕላን ስብርባሪ ያሳየ። የአካባቢው ህዝብም የተነገረውን ለማድረግ አውሮፕላኑ ወደ ወደቀበት ቦታ ተንቀሳቀሰ። Meanwhile, Iranian government messages have been broadcast calling on residents to join a hunt for the pilots. አሁን በትክክል እሽቅድድሙ ከጊዜ ጋር ሆኗል። ሲአይኤ እነዚህን ወታደሮች ወደቁበትን ቦታ ፈልገህ ማግኘት ይቻላል ወይ የሚል ጥያቄ ከጦር ሚኒስቴር ቀረበለት። የመከላከያ ኤታማዦር ሹሙ ወታደሮች ያረፉበት ቦታ ከታወቀ አስወጥተው የሚያመጡ ኮማንዶዎችን አቀርባለሁ አሉ። የአሜሪካው ፕሬዝዳንት የቀረበላቸውን እቅድ በፍጥነት አጸደቁ። በጠላት ግዛት ውስጥ የወደቁትን 2 ወታደሮች ፈልጎ ማምጣት የሚለው እቅድ በጸደቀበት አፍታ የማዕከላዊ እዝ አባል የሆኑትን ወታደሮች የያዙ የአሜሪካ አውሮፕላኖች ወደ ኢራን ለልዩ ተልእኮው በረሩ። በተለይ ሳንዲ እየተባሉ የሚጠሩት ኮማንዶዎች የኤቴን ዋርትሆግ አውሮፕላኖቻቸውን ይዘው በጆሊ ግሪን 2 ሄሊኮፕተሮችና የአየር ኃይል ልዩ ተዋጊዎች ታጅበው ወደ ደቡባዊ የኢራን ክፍል ገቡ። ኮምባት ሰርች ኤንድ ሪስኪው ታስክ ፎርስ የተሰኘው የፍለጋና የውጊያ ግብረ ኃይል ከኢራን የአየር ምድብ ወታደሮች ጋር እየተፋለመ ወታደሮቹን መፈለግ አለበት። ሳንዲ የተሰኘው ቡድን ደግሞ እንዲህ ላሉ የፍለጋ ስራዎች የሰለጠነ ከቪየትናም ጦርነትም ጀምሮ የነበረ ወታደራዊ አሃድ ነውና ኃላፊነቱ ብዙ ነው።